አንደኛ ዜና ምዕራፍ 23 ዳዊትም በሸመገለ ጊዜ ዕድሜንም በጠገበ ጊዜ ልጁን ሰሎሞንን በእስራኤል ላይ አነገሰው። የእስራኤልንም አለቆች ሁሉ ካህናቱንም ሌዋውያኑንም ሰበሰበ። ሌዋውያንም ከ30 ዓመት ዕድሜ ጀምሮ ወደ ላይ ተቆጠሩ። ቁጥራቸው በእያንዳንዱ ነፍስ ወከፍ 38,000 ነበረ። ከነዚህም ውስጥ የእግዚአብሔርን ቤት ሥራ የሚያሰሩት 24,000 ነበሩ። 6,000 አለቆችና ፈራጆች ነበሩ። 4,000 በረኞች ነበሩ። 4,000 ለምስጋና በተሰሩት በዜማ ዕቃዎች እግዚአብሔርን ያመሰግኑ ነበር። ዳዊትም እንደ ሌዊ ልጆች እንደ ጌድሶንና እንደ ቀዓት እንደ ሜራሪም በየሰሞናቸው ከፈላቸው። ከጌድሶናውያን ለአዳንና ሰሜኢ ነበሩ። የለአዳን ልጆች አለቃው ይሂኤል፣ ዜቶም፣ ኢዮኤል 3 ነበሩ። የሰሜኢ ልጆች ሰሎሚት፣ ሐዝኤል፣ ሐራን 3 ነበሩ። እነዚህ የለአዳን አባቶች ቤቶች አለቆች ነበሩ። የሰሜኢ ልጆች ኢኢት፣ ዚዛ፣ የኡስ፣ በሪአ ነበሩ። እነዚህ 4ቱ የሰሜኢ ልጆች ነበሩ። አለቃው ኢኢት ነበረ። ሁለተኛው ዚዛ ነበረ። የኡስና በሪአ ግን ብዙ ልጆች አልነበሯቸውም። ስለዚህ እንደ አንድ አባት ቤት ሆነው ተቆጠሩ። የቀዓት ልጆች እንበረም፣ ይስዓር፣ ኬብሮን፣ ኡዝኤል 4 ነበሩ። የእንበረም ልጆች አሮንና ሙሴ ነበሩ። አሮንም ከሁሉ በላይ የተቀደሰ ይሆን ዘንድ ተለየ። እርሱና ልጆቹ ለዘላለም በእግዚአብሔር ፊት ያጥንና ያገለግል ዘንድ በስሙም ለዘላለም ይባርክ ዘንድ። የእግዚአብሔርም ሰው የሙሴ ልጆች በሌዊ ነገድ ተቆጠሩ። የሙሴ ልጆች ጌርሳምና አልዓዛር ነበሩ። የጌርሳም ልጆች አለቃ ሱባኤል ነበረ። የአልዓዛርም ልጆች አለቃ ረአብያ ነበረ። አልዓዛርም ሌሎች ልጆች አልነበሩትም። የረአብያ ልጆች እጅግ ብዙ ነበሩ። የይስዓር ልጆች አለቃው ሰሎሚት ነበረ። የኬብሮን ልጆች አለቃው ይሪያ፣ ሁለተኛው አማርያ፣ 3ኛው የሕዚኤል፣ 4ኛው ይቅምዓም ነበሩ። የኡዝኤል ልጆች አለቃው ሚካ፣ ሁለተኛው የሽያ ነበሩ። የሜራሪ ልጆች ሞሖሊና ሙሲ ነበሩ። የሞሖሊ ልጆች አልዓዛርና ቂስ ነበሩ። አልዓዛርም ሴቶች ልጆች ብቻ እንጂ ወንዶች ልጆች ሳይወልድ ሞተ። ወንድሞቻቸውም የቂስ ልጆች አገቧቸው። የሙሲ ልጆች ሞሖሊ፣ ኤደር፣ ኢያሪሙት 3 ነበሩ። የእግዚአብሔርን ቤት አገልግሎት በሰሩ ከ20 ዓመት ዕድሜ ጀምሮ ወደ ላይ በነበሩ በእያንዳንዳቸው በስማቸው በተቆጠሩት ላይ የአባቶች ቤት አለቆች የሆኑት በየአባቶቻቸው ቤት የሌዊ ልጆች እነዚህ ነበሩ። ዳዊትም የእስራኤል አምላክ እግዚአብሔር ለሕዝቡ ዕረፍት ሰጥቷል፣ በኢየሩሳሌምም ለዘላለም ይቀመጣል። ሌዋውያንም ከእንግዲህ ወዲህ ማደሪያውንና የማገልገያውን ዕቃ ሁሉ አይሸከሙም አለ። በመጨረሻውም በዳዊት ትእዛዝ ከ20 ዓመት ዕድሜ ጀምሮ ከዚያም በላይ ያሉት የሌዊ ልጆች ተቆጠሩ። ስራቸውም የእግዚአብሔርን ቤት በየአደባባዩና በየጓዳው ውስጥ ለማገልገል፣ ቅዱሱንም ዕቃ ሁሉ ለማንጻት፣ የእግዚአብሔርንም ቤት አገልግሎት ለመስራት ከአሮን ልጆች እጅ በታች ነበረ። ደግሞም ገጸ ኅብስት ስስ ቂጣም ቢሆን በምጣድም ቢጋገር ቢለወስም ለእህል ቁርባን በሆነው በመልካሙ ዱቄት በመስፈሪያና በልክ ሁሉ ያገለግሉ ነበር። ስራቸውም በየጠዋቱና በየማታው ቆመው እግዚአብሔርን ለማመስገንና ለማክበር፣ በየሰንበታቱም በየመባቻዎቹም በየበዓላቱም እንደ ሥርዓቱ ቁጥር በእግዚአብሔር ፊት ዘወትር ለእግዚአብሔር የሚቃጠለውን መሥዋዕት ሁሉ ለማቅረብ
ለእግዚአብሔርም ቤት አገልግሎት የመገናኛውን ድንኳን ሥርዓት፣ የመቅደሱንም ሥርዓት፣ የወንድሞቻቸውንም የአሮንን ልጆች ሥርዓት ለመጠበቅ ነበረ።